የኦሪት ዘፍጥረት መጽሐፍና በዙሪያው ያሉ ጥንታዊ ጽሑፎችን የሚያጠኑ አብዛኞቹ ሰዎች በትጉሃን መላእክት ዘመን ስለነበሩት ሴቶች ተመሳሳይ መደምደሚያ ላይ ይደርሳሉ። እነርሱም ሴቶቹ ከራሳቸው በላይ በሆኑ ኃያላን ፍጥረታት የተታለሉ ንጹሃን ተጎጂዎች ነበሩ የሚል ነው። ምን ውስጥ እየገቡ እንደሆነ ምንም የማያውቁ ሴቶች ተደርገው ይወሰዳሉ። ለረጅም ጊዜም ይህ ትክክለኛ መደምደሚያ ይመስል ነበር። ነገር ግን ወደ ጥልቁ ከመሄዳችን በፊት አንድ ነገር እንድትረዱ ፈልጋለሁ። ይህ መደምደሚያ የታሪኩ ሙሉ አካል አይደለም። እንዲያውም ወደ ቅዱሳን መጻሕፍትና ወደ ጥንታዊ ጽሑፎች በጥልቀት በሄድን ቁጥር ምስሉ ብዙ መምህራን ሊቀበሉት ከሚፈልጉት በላይ ውስብስብና አስደንጋጭ መሆኑን ትረዳላችሁ። ምክንያቱም ሰማይ ለነዚያ ሴቶች ምላሽ የሰጠው እንደ ተጎጂ ሳይሆን እንደ ተባባሪ ነበር። እነርሱን እንዲይዝ የተላከውም አማካሪ አልነበረም። እርሱ የጽናና መልእክተኛ አልነበረም። እርሱ የሰማይ ሰራዊት አዛዥ፣ የመለኮታዊ ሥርዓት አስከባሪው ሊቀ መላእክት ቅዱስ ሚካኤል ነበር። ሚካኤል በወደቁት መላእክት ሚስቶች ላይ ያደረገው ነገር በጥንታዊ መጻሕፍት ውስጥ በትንሹ ከሚጠቀሱ እጅግ አስፈሪ ፍርዶች አንዱ ነው። በዚህ ቪዲዮ መጨረሻ ላይ በትክክል ምን እንደተፈጠረ፣ ለምን እንደተፈጠረ እና በዚህ ታሪክ ውስጥ የተቀበረው ትምህርት ዛሬ እኛ ለምንኖርበት ዓለም ለምን እጅግ አስፈላጊ እንደሆነ ትረዱታላችሁ። አሁን በቀጥታ ወደ ጉዳዩ እንግባ። ፍርዱን ለመረዳት መጀመሪያ ወንጀሉን መረዳት አለብን። ወንጀሉን ለመረዳት ደግሞ ብዙ ምሁራን በሰው ልጅ ታሪክ ውስጥ ካሉት ጨለማ ምዕራፎች አንዱ ወደሚሉት መመለስ አለብን። የኦሪት ዘፍጥረት ምዕራፍ 6 ለዘመናት አንባቢዎችን ግራ ያጋባ ገለጻን ይዞ ይከፈታል። የእግዚአብሔር ልጆች የሰዎችን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላል። እዚህ ጋር የእግዚአብሔር ልጆች ቤኔሃ ኤሎሂም ተብሎ የተጠቀሰው የዕብራይስጥ ሐረግ በመጽሐፈ ኢዮብ ላይ ከመሬት ፍጥረት በፊት የነበሩ መለኮታዊ ፍጥረታትን ወይም ሰማያዊ መላእክትን ለመግለጽ የተጠቀሰ ሐረግ ነው። ጥንታውያን የአይሁድ ተርጓሚዎች፣ የጥንት ቤተ ክርስቲያን አባቶች እና እንደ መጽሐፈ ሄኖክ ያሉ ጽሑፎች ጸሐፊዎች ይህ ክፍል የሚያመለክተው ከሰማያዊ ስፍራቸው በፈቃዳቸው የወረዱ መላእክትን እንደሆነ ይስማማሉ። መጽሐፈ ሄኖክ ትጉሃን ዋቸርስ ብሎ ይጠራቸዋል። እንደ መጽሐፈ ሄኖክ አባባል 200 የሚሆኑት በሄርሞን ተራራ ላይ ወረዱ። ከዚያም የተከለከለውን ነገር አደረጉ። የሰውን ሴቶች ሚስት አድርገው ወሰዱ፣ ልጆችንም ወለዱ። በእነዚህ ግንኙነቶች አማካኝነትም ፈጽሞ በዚህ ምድር ላይ ሊኖሩ የማይገባቸውን ነገሮች አስተዋወቁ። ከነዚህ ግንኙነቶች የተወለዱት ልጆች ኔፍሊም ወይም ግዙፋን ነበሩ። እነዚህ ፍጥረታት እጅግ ግዙፍና የማይጠግብ ፍላጎት ያላቸው በመሆናቸው በዙሪያቸው ያለውን ሁሉ መመገብ ጀመሩ። ትጉሃን መላእክቱም ለሚስቶቻቸውና በእነርሱ በኩል ለሰው ልጆች ሁሉ ተቆልፈው ሊቀመጡ የሚገባቸውን ምስጢራት ማስተማር ጀመሩ። የተከለከለ ዕውቀት፣ የተከለከለ ጥበብ፣ የመተት ምስጢር፣ አስማትና መንፈሳዊውን ዓለም ለግል ጥቅም የመጠቀም ጥበብን አስተማሩ። ይህ ለሚከተሉት ክስተቶች ሁሉ መሠረት ነው። ነገር ግን አብዛኞቹ መምህራን የሚዘሉት የታሪኩ ክፍል እዚህ ጋር ነው። ታሪኩ ትጉሃኑ ምን አደረጉ ብቻ ሳይሆን ሴቶቹ በተሰጣቸው ዕውቀት ምን አደረጉ የሚለውንም ይጠይቃል። ይህን ታሪክ ስንሰማ ተፈጥሯዊ ዝንባሌያችን በትጉሃን መላእክቱ ላይ ማተኮር ነው። ምክንያቱም መለኮታዊ ፍጥረታት እነርሱ ነበሩ፣ ድንበር ያጣሱት እነርሱ ነበሩ። ስለዚህ በምናባችን ውስጥ ሴቶቹ በራሳቸው ጥፋት ሳይሆን በሁኔታዎች የተገፉ ተገብሮ ወይም ፓሲቭ ገጸ ባህሪያት ይሆናሉ። ነገር ግን ጽሑፉ ሴቶቹን በዚያ መንገድ አይመለከታቸውም። ተከታዩ ፍርድም እንዲሁ። መጽሐፈ ሄኖክ በትክክል የሚገልጸው ይህንን ነው። ሴቶቹ በልዩ ሁኔታ ታስቦበትና በጥልቀት ተምረዋል። ስለ አስማትና ስለ እጽዋት መቁረጥ፣ ለመተት ዕውቀት ተሰጥቷቸዋል። ጠንቋይነትን ተምረዋል። ከመንፈሳዊና ከጨለማ ኃይላት ጋር እንዴት እንደሚሰሩ ሰልጥነዋል። ጽሑፉ እነዚህን ነገሮች ሲማሩ በፍርሃትና በድንጋጤ እንደተቀመጡ አይገልጽም። ይልቁንም እነዚህ ተግባራት እንዴት እንደተስፋፉ ነው የሚነግረን። ይህ የተከለከለ ዕውቀት በእነዚህ ሴቶች አማካኝነት እንዴት ወደ ውጭ እንደወጣና በዙሪያቸው ያሉትን ሰዎች እንደበከለ ይገልጻል። አሁን ይህንን ነጥብ በጥንቃቄ እንድታስቡበት ፈልጋለሁ።
ከመጀመሪያው እስከ መጨረሻው በቅዱሳት መጻሕፍት ውስጥ የሚሰራ አንድ መርህ አለ። ዕውቀት ጠያቂነትን ያመጣል። አንድን ነገር ስታውቁ፣ ስትማሩ ወይም ወደ ምስጢሩ የመግባት ዕድል ሲሰጣችሁ በዚያ ዕውቀት ለምታደርጉት ነገር ጠያቂ ትሆናላችሁ። እነዚህ ሴቶች በጨለማ ውስጥ በግርምት የሚመላለሱ አልነበሩም። ዓለም ከመፈጠሩ በፊት በነበሩ ፍጥረታት እየሰለጠኑ ነበር። ጥንታዊ፣ ኃያል እና እጅግ የተከለከለ መመሪያን እየተቀበሉ ነበር። ከዚያ በኋላ የሆነው ነገር ደግሞ ዕውቀቱን እንዳልገፉት በግልጽ ያሳያል። ወደ ኋላ አላፈገፈጉም። በእጃቸው ላይ ከተቀመጠው ከዚህ ክፋት እንዲያድናቸው ወደ እግዚአብሔር አልጮኹም። ይልቁንም ተለማመዱት። በእነርሱ ልምምድ አማካኝነትም ትጉሃኑ ያመጡት ብክለት እንደ መርዝ በሰው ልጅ ሥልጣኔ ደም ስር ውስጥ መፍሰስ ጀመረ። ጥንታውያን የአይሁድ መተርጉማን፣ የጥንት የቤተ ክርስቲያን አባቶች፣ እንደ መጽሐፈ ሄኖክ ያሉ ጽሑፎች ጸሐፊዎች ይህ ክፍል የሚያመለክተው ከሰማያዊ መኖሪያቸው በፈቃዳቸው የወረዱና ወደ ምድር የመጡ መለኮታዊ ፍጥረታትን እንደሆነ ይስማማሉ። እነዚህ ፍጥረታት መጽሐፈ ሄኖክ ትጉሃን ወይም ዎቸርስ ብሎ የሚጠራቸው ናቸው። መጽሐፈ ሄኖክ እንደሚነግረን 200 የሚሆኑት በትዕቢት ተሞልተው በሄርሞን ተራራ ላይ ወረዱ። ከዚያም የተከለከለውን ነገር አደረጉ። የሰውን ሴቶች ሚስት አድርገው ወሰዱ፣ ልጆችንም ወለዱ። በእነዚህ ግንኙነቶች አማካኝነትም በዚህ ምድር ላይ ፈጽሞ ሊኖሩ የማይገባቸውን ነገሮች ወደ ሰው ልጅ ዓለም አስተዋወቁ። ከነዚህ ግንኙነቶች የተወለዱት ልጆች ኔፍሊም ግዙፋን ነበሩ። እነዚህ ፍጥረታት እጅግ ግዙፍና የማይጠግብ ፍላጎት ያላቸው በመሆናቸው በዙሪያቸው ያለውን ነገር ሁሉ መብላት፣ መጨረስ ጀመሩ። ትጉሃን መላእክቱም ለሚስቶቻቸው በእነርሱ በኩል ደግሞ ለሰው ልጆች ሁሉ ተቆልፈው ሊቀመጡ የሚገባቸውን ምስጢራት አስተማሩ። የተከለከለ ዕውቀት፣ የተከለከለ ጥበብ፣ የመተት ምስጢራት፣ አስማት እና መንፈሳዊውን ዓለም ለግል ጥቅም እንዴት ማዘዝ እንደሚቻል አስተማሩ። ይህ ለሚከተሉት ክስተቶች ሁሉ መሰረት ነው። ነገር ግን አብዛኞቹ መምህራን የሚዘልሉት የታሪኩ ክፍል እዚህ ጋር ነው። ታሪኩ ትጉሃኑ ምን አደረጉ ብሎ ብቻ አይጠይቅም። ሴቶቹ በተሰጣቸው ነገር ምን አደረጉ የሚለውንም ይጠይቃል። ይህን ታሪክ ስንሰማ ተፈጥሯዊ ዝንባሌያችን በትጉሃን መላእክቱ ላይ ብቻ ማተኮር ነው። ምክንያቱም መለኮታዊ ፍጥረታት እነርሱ ነበሩ። ሥርዓቱን የጣሱት እነርሱ ነበሩ። መውረድ የሌለባቸው ቦታ የወረዱት እነርሱ ነበሩ። ስለዚህ በምናባችን ውስጥ ሴቶቹ በራሳቸው ጥፋት ሳይሆን በሁኔታዎች የተገፉ ተገብሮ ገጸ ባህሪያት ብቻ ይሆናሉ። ነገር ግን ጽሑፉ ሴቶቹን በዚያ መንገድ አይመለከታቸውም። ተከታዩ ፍርድም ቢሆን እንደ ንጹሕ አይቆጥራቸውም። መጽሐፈ ሄኖክ በትክክል የሚገልጸው ይህንን ነው። ሴቶቹ በልዩ ሁኔታ ታስቦበትና በጥልቀት ተምረዋል። ስለ አስማትና ስለ እጽዋት መቁረጥ፣ ለመተት ዕውቀት ተሰጥቷቸዋል። ጠንቋይነትን ተምረዋል። ከጨለማና ከኃያላን መንፈሳዊ ኃይላት ጋር እንዴት እንደሚሰሩ ሰልጥነዋል። ጽሑፉ እነዚህን ነገሮች ሲማሩ በፍርሃትና በድንጋጤ እንደተቀመጡ አይገልጽም። ይልቁንም እነዚህ ተግባራት እንዴት እንደተስፋፉ ነው የሚነግረን። ይህ የተከለከለ ዕውቀት በእነዚህ ሴቶች አማካኝነት እንዴት ወደ ውጭ እንደወጣና በዙሪያቸው ያሉትን ሰዎች እንዴት እንደበከለ ይገልጻል። አሁን ይህንን ነጥብ በጥንቃቄ እንድታስቡበት ፈልጋለሁ። ከመጀመሪያው እስከ መጨረሻው በቅዱሳት መጻሕፍት ውስጥ የሚሰራ አንድ መርህ አለ። ዕውቀት ተጠያቂነትን ያመጣል። አንድን ነገር ስታውቁ፣ ስትማሩ ወይም ወደ ምስጢሩ የመግባት ዕድል ሲሰጣችሁ በዚያ ዕውቀት ለምታደርጉት ነገር ተጠያቂ ትሆናላችሁ። እነዚህ ሴቶች በጨለማ ውስጥ በድንገት የተሰናከሉ አልነበሩ። ዓለም ከመፈጠሩ በፊት በነበሩ ፍጥረታት እየሰለጠኑ ነበር። ጥንታዊ፣ ኃያል እና እጅግ የተከለከለ መመሪያን እየተቀበሉ ነበር። ከዚያ በኋላ የሆነው ነገር ደግሞ ዕውቀቱን እንዳልገፉት በግልጽ ያሳያል። ወደ ኋላ አላፈገፈጉም። በእጃቸው ላይ ከተቀመጠው ከዚህ ክፋት እንዲያድናቸው ወደ እግዚአብሔር አልጮኹም። ይልቁንም ተለማመዱት። በእነርሱ ልምምድ አማካኝነትም ትጉሃኑ ያመጡት ብክለት እንደ መርዝ በሰው ልጅ ሥልጣኔ ደም ስር ውስጥ መፍሰስ ጀመረ። ሰማይ ከጥፋት ውሃ በፊት በነበሩት ቀናት ትኩረቱን ወደ ምድር ሲያደርግ ያየው ነገር በቃላት ለመግለጽ የሚያስቸግር ነበር። በትጉሃን መላእክትና በሴቶቹ ግንኙነት የተወለዱት ኔፍሊሞች ግዙፋን ወደ አስፈሪ የአመፅ ፍጥረታት ተቀየሩ ነበር። መጽሐፈ ሄኖክ እንደሚገልጸው በዙሪያቸው ያለውን ሁሉ ይበሉ ነበር።
መጀመሪያ እንስሳትን፣ ከዚያም ሰብሉን፣ የሚበላ ነገር ሲጠፋ ደግሞ ወደ ሰዎች ዘወራሉ። ምድር በደም ተጥለቀለቀች። ነገር ግን ጥፋቱ አካላዊ አመጽ ብቻ አልነበረም። መንፈሳዊው ብክለትም በዚያው ፍጥነት እየተስፋፋ ነበር። ለትጉሃን መላእክት ሚስቶች ተሰጥቶ የነበረው የተከለከለ ዕውቀት ወደ ተቀረው ሕዝብ ተሰራጭቶ ነበር። ጠንቋይነት ከአሁን በኋላ ተገልሎ የሚሰራ ተግባር አልነበረም። አስማት በግልጽ ይለማመዱት ነበር። ሰዎች እርስ በርሳቸው ለመጠላለፍ፣ ስልጣን ለመፈለግና ከእግዚአብሔር ካልሆኑ መንፈሳዊ ኃይላት ጋር ግንኙነት ለመፍጠር በተከለከሉ ጥበባት ይጠቀሙ ነበር። የኦሪት ዘፍጥረት ምዕራፍ 6 ይህንን በግልጽ ይናገራል። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔርም ምድርን አየ፣ እነሆም ተበላሸች፣ ሥጋ የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። ሥጋ የለበሰ ሁሉ ትጉሃን መላእክቱ ብቻ አይደሉም፣ ኔፍሊሞቹ ብቻ አይደሉም። ሥጋ የለበሰ ሁሉ ተበላሸ። መላው የሰው ልጅ ሥልጣኔ ተበከለ። እግዚአብሔር የፈጠረው ሁሉ ከዓላማው ወጣ። ይህ የሆነው መለኮታዊ ፍጥረታት ሥርዓት ስለጣሱ ብቻ አይደለም። እነርሱ ያመጡት ዕውቀት ይህንን ክፋት የበለጠ ለማስፋፋት በምድር ላይ ፈቃደኛ የሆኑ እጆችን ስላገኘም ጭምር ነው። ሰማይ ይህን ሁሉ በትዕግሥት ሲመለከት ቆይቶ በመጨረሻ ግን ዝምታውን ሰበረ። የእግዚአብሔር ምላሽ ፈጣንና ፍጹም ነበር። ለእያንዳንዱ የመላእክት አለቃ የተለየ ተልእኮ ተሰጣቸው። ሩፋኤል ከትጉሃን መላእክት መሪዎች አንዱ የሆነውን አዛዚኤልን እጅና እግሩን አስሮ በጨለማ ውስጥ እንዲጥለው ተላከ። ገብርኤል ደግሞ በኔፍሊሞች ግዙፋን መካከል ጦርነት እንዲነሳና እርስ በርሳቸው ተዋግተው እንዲጠፉ ለማድረግ ተሰማራ። ኡራኤል ደግሞ ኖኅን ለማስጠንቀቅ ተላከ። እያንዳንዱ ተልእኮ የተወሰነና ግልጽ ዓላማ ነበረው። እግዚአብሔር ሁሉንም ነገር እንዲሁ በዘፈቀደ አላጠፋም። እያንዳንዱን የብክለት አካል በጥንቃቄና በቀጥታ ነበር የያዘው። ነገር ግን መጽሐፈ ሄኖክ በሚያስደነግጥ ግልጽነት የሚዘግበው ሌላ ተልእኮ ነበረ። በትጉሃን መላእክቱ እና በወለዷቸው ኔፍሊሞች ላይ እርምጃ ከተወሰደ በኋላ አንድ ጥያቄ ተነሳ። ስለ ሴቶቹስ ምን ይደረጋል? የተከለከለውን ዕውቀት የተቀበሉት ያሰራጩትና በዚያ ዘመን ለነበረው ብክለት ምክንያት የሆኑት ሚስቶችስ እንዲሁ ችላ ሊባሉ አይችሉም። በሆነው ነገር ላይ የነበራቸው ሚና ተገብሮ ወይም በድንገት የተከሰተ አልነበረም። የሰማይም ፍርድም እንደዚያ አላያቸውም። ከሊቃነ መላእክት ሁሉ መካከል ቅዱስ ሚካኤል በአንድ ልዩ ባህሪው ይታወቃል። በቅዱሳት መጻሕፍት ውስጥ እርሱ እንደ መምህር አይገለጽም። በዋናነት እንደ ፈዋሽ ወይም እንደ መልእክተኛም አይጠቀስም። ይልቁንም እርሱ ተዋጊ ነው። እርሱ የሰራዊት አዛዥ፣ በእግዚአብሔር ሕዝብ ጎን የሚቆም ኃያል አለቃና መለኮታዊ ፍርዶችን የሚያስፈጽም ብርቱ ኃይል ነው። የዳንኤል መጽሐፍ ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ይለዋል። የዮሐንስ ራእይ የሰማይን ሰራዊት እየመራ ሲዋጋ ያሳየናል። የይሁዳ መልእክት ደግሞ ከራሱ ከዲያብሎስ ጋር ፊት ለፊት ሲጋጠም ያሳየናል። ሚካኤል አይደራደርም። ሚካኤል አያቅማማም። እግዚአብሔር ትእዛዝ ሲያወጣ ሚካኤል ያንኑ ይፈጽማል። ስለዚህ ቅዱስ ሚካኤል ወደ ወደቁት መላእክት ሚስቶች ሲመጣ ትርጉሙ አንድ ብቻ ነው። ምንም አይነት ግራ መጋባት የለም። ይህ የርኅራኄ ጉብኝት አልነበረም፣ ወይም ሌላ ሁለተኛ ዕድል ለመስጠት አልመጣም። ይህ በእግዚአብሔር የታዘዘው ፍርድ በአስፈጻሚው እጅ ወደ ተግባር የሚቀየርበት ቅጽበት ነበር። ሚካኤል ወደ ታሪኩ ሲገባ ድባቡ ሁሉ ይቀየራል። የኔፍሊሞች ሁከት፣ የተስፋፋ የነበረው ብክለት፣ ያ ዘመን የነበረው ጩኸትና ጨለማ ሁሉ በእግዚአብሔር ሥልጣን በሚመጣው በዚያ ኃያል መልአክ ፊት ጸጥ ይላሉ። ሚካኤል በቁጣ ወይም በስሜት አይመጣም። እርሱ የሚመጣው በዓላማ ነው። ከኋላው የሰማይን ሙሉ ክብደት ይዞ ይመጣል። የመጣውም ጥንታዊ ጽሑፎች እንደሚገልጹት የተከለከለውን ድንበር ለጣሱ የሰው ልጆች ከተሰጡት እጅግ አስከፊ መንፈሳዊ ፍርዶች አንዱን ለመፈጸም ነው። መጽሐፈ ሄኖክ ምዕራፍ 19 ይህንን ውጤት በመጀመሪያ ሲነበብ ለመረዳት በሚያስቸግር ቃላት ይገልጸዋል። የትጉሃን መላእክት ሚስቶች ሳይረን ሆኑ። በጥንታዊው ዓለም ሳይረን ማለት በግሪክ አፈታሪክ የሚታወቅ ፍጥረት ብቻ አልነበረም። ይልቁንም አንድን የተለየ ነገር የሚያመለክት ጽንሰ ሐሳብ ነው። እሱም የሚንከራተቱ መናፍስት ማለት ነው። ሰው በሌለበት ምድረ በዳ የታሰሩ
በዓለም አስፈሪ ዳርቻዎችና ጫካዎች ውስጥ የሚኖሩ ከሰው ልጅ ማህበረሰብ ሥርዓትና ጥበቃ ውጭ የሆኑ መናፍስት ማለት ነው። የሰው ልጅ ሕይወት ማዕከል የነበሩት ሚስቶች፣ እናቶችና የማህበረሰቡ አካል የነበሩት እነዚያ ሴቶች ከዚህ ሁሉ ተቆረጡ። ከሰው ልጅ ጋር የነበራቸው ግንኙነት ተቋረጠ። በሥርዓት ባለው ዓለም ውስጥ የነበራቸው ስፍራ ተወሰደ። ልክ እንደ ትጉሃን መላእክቱ በምድር ስር ባለው እስር ቤት ባይታሰሩም የተለየ አይነት ስደትና ግዞት ተፈረደባቸው። ይህም ያለ እረፍት መንከራተት ነው። በሕያዋን ዓለምና በመንፈሳዊው ዓለም መካከል ባለ ወሰን ቦርደርላንድስ ላይ የሚኖር ህልውና፣ የአንዱም ወገን ያልሆኑ በማንም የማይቀበሉ ተቅበዝባዦች ሆኑ። አሁን በዚህ ፍርድ ውስጥ ያለውንና ለጥቂት ጊዜ እንድታስቡበት የምፈልገውን ስነ መለኮታዊ ክብደት ላሳያችሁ። እነዚህ ሴቶች ወሰን ጥሰው ነበር። የኃጢአታቸው እምብርት ይኸው ነው። እግዚአብሔር የፍጥረትን ሥርዓት ለመጠበቅ ያስቀመጣቸውን ድንበሮች በመጣስ ረገድ ተሳትፈዋል። ትጉሃን መላእክቱ ካሉበት ሰማያዊ ስፍራ ወደ ታች ወረዱ። ሴቶቹ ደግሞ ለእነርሱ የተከለከለውን ለመያዝ ወደ ላይ እጃቸውን ዘረጉ። ሁለቱም ተባብረው እግዚአብሔር ያቆመውን ግድግዳ አፈረሱ። ስለዚህ ቅዱስ ሚካኤል የፈጸመው ፍርድ ተመጣጣኝ የሆነ አስፈሪነት ነበረው። በገዛ ፈቃዳቸው በወሰናቸው ውስጥ መቆየት ስላልፈለጉ ሰማይ ወሰናቸውን ሙሉ በሙሉ አስወገደላቸው። እግዚአብሔር የሰጠሽን ወሰን ስታስወግጂ የሚቀርልሽ ግን ነፃነት አይደለም፣ ይልቁንም መጨረሻ የሌለው መንከራተት፣ ቤት አልባነትና እረፍት ማጣት እንጂ። የወደቁት መላእክት ሚስቶች ዕጣ ፈንታም ይኸው ነበር። አሁን ይህንን ቪዲዮ የምትመለከቱ አንዳንዶቻችሁ አልተታለሉ ይሆን? ከነርሱ በላይ በሆኑ ኃያላን ፍጥረታት ተገደው ይሆን? ሰማይስ በእርግጥ ለሆነው ነገር ተጠያቂ ያደርጋቸዋል? የሚሉ ጥያቄዎችን እንደምትጠይቁ አውቃለሁ። ይህ ትክክለኛና ቅን ጥያቄ ነው። በቀጥታ እንመለከተው። ቅዱሳት መጻሕፍት ከመጀመሪያ እስከ መጨረሻ ስለ ዕውቀትና ተጠያቂነት አንድ የማይለወጥ መርሃ ያስተምራሉ። የሔዋን ምሳሌ። ሔዋን በኤደን ገነት በታለለች ጊዜ መታለሏ የመጣውን መዘዝ አላስቀረውም። እግዚአብሔር አሁንም ለሆነው ነገር ምላሽ ሰጥቷል። ድርጊቱም የራሱ ክብደት ነበረው። ተከታታይ ተሳትፎ። መታለል ብቻውን ተጠያቂነትን አያስቀርም። በተለይም ከመታለሉ በኋላ ተከታታይ የሆነ ተሳትፎ ካለ። እዚህ ጋር ዋናው ቃል ተከታታይ የሚለው ነው። በትጉሃን መላእክት ዘመን የነበሩት ሴቶች አንድ ጊዜ ተታለለው ወዲያው የተጸጸቱ አልነበሩም። ጽሑፉ እንደሚገልጸው የተማሩትን የተከለከለ ነገር በቋሚነት ይለማመዱት ነበር። ጠንቋይነት የአንድ ጊዜ ክስተት አልነበረም። መተትም በድክመት ተሰርቶ የሚተው ነገር አልነበረም። እነዚህ ነገሮች ተስፋፉ፣ ስር ሰደዱ፣ ተባዙ። ይህም ተራ ከመታለል ባለፈ በገዛ ፈቃድ መሳተፍን በግልጽ ያሳያል። የጥንት የአይሁድ ተርጓሚዎች፣ የታልሙድ ጸሐፊዎችና ስለ መጽሐፈ ሄኖክና ዘፍጥረት ግንኙነት የመረመሩ የነበሩ ረቢዎች ይህንን በሚገባ ተረድተዋል። የተላለፈው ፍርድ በጭካኔ የተደረገ ሳይሆን የፍጥረቱን መበላሸት በቁም ነገር የሚመለከት የአምላክ ትክክለኛና ፍትሐዊ ምላሽ እንደሆነ ያውቁ ነበር። ቅዱስ ሚካኤል የፈጸመው ድርጊት ከቁጣ የመነጨ ሳይሆን ከስልጣን የመነጨ ነው። የፈጸመውን ፍርድ የተሰበረውን ነገር ችላ የማይለው የአምላክ ፍርድ ነው። ታዲያ ይህ ታሪክ ለምን ጥንታዊ ታሪክ ብቻ ሆኖ አልቀረም? ለምንስ አሁን ላይ ትልቅ ትርጉም ይኖረዋል? ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የኖህን ዘመን የመጨረሻው ዘመን ምሳሌ አድርጎ አቀርቦታል። በኖህ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ይሆናል ብሏል። ኖህ ወደ መርከብ እስከገባበት ቀን ድረስ ሰዎች ይበሉ፣ ይጠጡ፣ ያገቡና ይጋቡ ነበር። የጥፋት ውሃ መጥቶ እስኪወስዳቸው ድረስ ምንም አላወቁም ነበር። የኖህ ዘመን የዓመፅ ዘመን ብቻ አልነበረም፣ ወሰኖች በከፍተኛ ደረጃ የተጣሱበት ዘመን እንጂ። በመለኮታዊውና በምድራዊው መካከል ያለውን ድንበር ጥሰዋል። በአካላዊውና በመንፈሳዊ ዓለም መካከል ያለውን ድንበር አፍርሰዋል። እግዚአብሔር ከቀረጸው እውነተኛ ሥርዓት ወጥተው ዓመፀኛ ፍጥረታት ወደሚያቀርቡት የሐሰት ዓለም ገብተዋል። ዛሬ በምንኖርበት ዓለም ድንበሮች በየደረጃው ፈታኝ ሁኔታ ውስጥ ይገኛሉ። በሰው ልጅና በሌላ ፍጥረት መካከል ያለው መስመር ከ20 ዓመታት በፊት እንደ ሳይንስ ልቦለድ በሚቆጠር መልኩ እየደበዘዘ መጥቷል። መንፈሳዊው ዓለም ምንም አይነት ጥበቃና ተጠያቂነት በሌላቸው ሰዎች እየተዳሰሰና እየተበርበረ ይገኛል።
በሰው ልጅና በሌላ ፍጥረት መካከል ያለው መስመር ከ20 ዓመታት በፊት እንደ ሳይንስ ልብ ወለድ በሚቆጠር መልኩ ዛሬ እየደበዘዘ መጥቷል። መንፈሳዊው ዓለም ምንም አይነት የመከላከያ ሥርዓት ወይም ተጠያቂነት ያሌላቸው ሰዎች እየተዳሰሰና እየተበረበረ ይገኛል። በጥንት ዘመን የተከለከሉ ዕውቀቶች በሚል ምድብ ስር የነበሩ ልምምዶች ዛሬ በዘመናዊ ስያሜዎች እንደ ለጤና፣ ራስን ለማብቃት ወይም ለእድገት በሚሉ ማራኪ ስሞች ተቀይረው እየቀረቡ ነው። የትጉሃን መላእክት ሚስቶች ታሪክ የኩነኔ ትምህርት አይደለም፣ ይልቁንም የማስጠንቀቂያ ደወል ነው። በተከለከለ ነገር ውስጥ መሳተፍ ካለው አስከፊ መዘዝ አያድናችሁም። እነዚያ ሴቶች አንድ ትልቅ ነገር ያገኙ መስሏቸው ነበር። የተቀበሉት ዕውቀት ኃይል የሚሰጣቸው መስሏቸው ነበር። ነገር ግን እያደረጉ የነበረው ነገር ካላቸው ነገር ሁሉ የሚያስወጣቸው የፍርድ ወጥመድ ውስጥ ራሳቸውን መሸረብ ነበር። ሰማይ አሁንም ያው ነው፣ እግዚአብሔርም ያው ነው። ያንን ዘመን ያስተዳደሩት መለኮታዊ መርሆች ዛሬም ይሰራሉ። ቅዱስ ሚካኤልም ያው ነው። ስለዚህ ይህ ቪዲዮ ካለቀ በኋላም ለረጅም ጊዜ እንድታስቡበት አንድ ጥያቄ ላስቀምጥላችሁ። ሰማይ እነዚያን ሴቶች እንደ ተጎጂ ሳይሆን እንደ ተባባሪ ካያቸው ዛሬ እኛን ሲመለከት ምን እያየ ይሆን? ልንቃወመው ሲገባ እጅ ዘርግተን እየተቀበልን ያለነው ምንድን ነው? ልንገፋው የሚገባን የትኛውን ዕውቀት ነው? ዙሪያችን ያለው ዓለም ምንም አይደለም፣ ኖርማል ነው፣ የዘመኑ ሁኔታ ነው ስለማለን ብቻ የትኛውን መለኮታዊ ድንበር እየጣስን ይሆን? የትጉሃን መላእክት ሚስቶች በአንድ ጧት ተነስተው ዓለምን ለማጥፋት አልወሰኑም። ነገር ግን ያደረጓቸው ተከታታይ ምርጫዎች በመጨረሻ ፈጽሞ ሊሆኑ የማይገባውን ፍጥረት አደረጓቸው። የእናንተም ታሪክ እንዲህ እንዲሆን አትፍቀዱ። ይህ ቪዲዮ እንዲታሰቡ ካደረጋችሁ ወይም ከዚህ በፊት አስቧቸው የማታውቋቸውን ጥያቄዎች ካነሳባችሁ ሐሳባችሁን ከታች ባለው የኮሜንት መስጫ ላይ አስፍሩልኝ። ምን እያታገላችሁ እንደሆነ መስማት ፈልጋለሁ። ስለ ትጉሃን መላእክት፣ ስለ ኔፍሊሞችና ስለ ኦሪት ዘፍጥረት ምዕራፍ 6 ጥንታዊ ምስጢራት በጥልቀት መጓዝ ከፈለጋችሁ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ምክንያቱም ገና መጀመራችን ነው። ይህ ታሪክ በነፍር ውሃ አያበቃም። የሚቀጥለው ክፍል ደግሞ በምንም መልኩ ሊያመልጣችሁ የማይገባ ትልቅ ምስጢር ነው። የቅዱሳን ሚዲያ ነበርን። ስላዳመጣችሁን እናመሰግናለን።